ሰላም ቤተሰብ ተስፋቸው እንዳይት ይባላል። አርኪቴክት እና ሲቪል መሀንዲስ ነኝ። ዛሬ ማሳያችሁ የደረጃ ብረት አሰራር ጆይንት ላይ ወይም ከላንዲንግ የሚሄደውን ደረጃ ብረት እንዴት እንደሚሰራ እናያለን። ደረጃ ብረት ሲሰራ ሜን ባር እና ዲስትሪቢዩሽን ባር ይባላል። ሜን ባር የሚባለው ከስር ቀጥታ የሚመጣው ደረጃው ከዛ ጀምሮ ቀጥታ ከስር በኩል የሚመጣ ባር አለ። ይሄ ከስር በኩል የሚመጣው ባር ቢሙስ ከገባ በኋላ በዚህኛው በኩል ወደ ላይ ያልፋል። በዚህኛው በኩል ወደ ላይ ያልፋል ላንዲንግ ላይ። ልክ እንደዛው ላንዲንግ ላይ ደግሞ ከስር ያለው ባር ላንዲንግ ላይ ከስር ያለው ባር ልክ ይመጣና እዚህ ጋር ሶፍ ኤክስቶ 1/3 የዚህ ከላይ በኩል ይሄዳል። ይሄኛው ባር ማለት ነው ይታያችሁ እንደሆነ ይሄኛው ባር ከላይ ያለው ቶፕ ባር የላንዲንጉ 1/3 ድረስ አይሚን የደረጃው 1/3 ድረስ ይሄዳል። ከላይ ያለው ባር 1/3 ድረስ ይሄድና ወደዚህ መጥቶ ግን ከዚህኛው በኩል እዚህ ጋር ከላይ ካለ በዚህኛው በኩል ደግሞ ከስር ነው የሚሆነው። እዚህ ጋር ደግሞ ላንዲንግ ላይ ደግሞ ከላይ ያለው በዚህ በኩል ከስር ነው የሚሆነው ማለት ነው ደረጃው። ስለዚህ ደረጃ ሲሰራ ብረቶቹ ይመጡና እዚህ ጋር የሚጠላለፉ ናቸው የሚሆኑት። ይጠላለፋሉ። ከተጠላለፉ በኋላ ግን አዲሽናል ባር ምንለው አለ። አዲሽናል ባር ምንለው ይሄኛው ባር የሚታያችሁ ከሆነ ሶስተኛው ባር ከላይ ይታሰርና በዚህኛው በኩል ከላይ ይታሰራል። ሁለት ባሮች እርስ በርስ የተገናኙትን ኤክስ ሰርቶ የተገናኙትን ባር ስትሬንግዝ ለመስጠት የሚገባ ሶስተኛው ባር ማለት ነው። ኤዲስኮር ሳፖርት ባር ነው። ለዚህኛው ለሁለቱ እርስ በራስ እንዲገናኙ የሚያደርግ ነው የሚሆነው ማለት ነው። ደረጃ አካባቢ ላይ ሌላ ጊዜ ደግሞ እያንዳንዱ መርገጫ ላይ የሚገባው ባር እንዴት እንደሚሰራ ነግራችኋለሁ። ለዛሬ ይሄን ይመስላል። እዚህ አካባቢ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ዩቲዩብ እና ቤቱ ፎሎ ማድረግ አትርሱ። አመሰግናለሁ።